ነፍሳችንን ምግብ የቃል አቅርቦት። እንደምን ሰነበታችሁ። ይህ ነፍሳችንን እንመግብ በሚል አውድ በየጊዜው የሚቀርብ የትምህርትና የስብከት ፕሮግራም ነው። ዛሬ ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለውን የመጽሐፍ ቅዱስ ክፍል በጋራ ካነበብን በኋላ ጸሎት አድርገን ወደ ዝርዝር ትምህርቱ የምንገባ ይሆናል። ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 አነባለሁኝ። በያላችሁበት መጽሐፉን ገልጣችሁ ማንበብ ትችላላችሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ እንዲህም አለ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበረና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። አጭር ጸሎት እንጸልይ። አምላካችን ሆይ ቃልህን እንድታሰማን እንጸልያለን። በሁሉ ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ። ቅድም እንዳልኩት ነፍሳችንን እንመግብ በሚል አውድ የተለያዩ የመጽሐፍ ቅዱስ ክፍሎችን እየመረጥን ከቅዱስ ቃሉ የምንማር ይሆናል። የዛሬ ምርጫችን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለው ነው። በሚቀርቡ መልእክቶች በመጽሐፍ ክለሳም በትምህርትም ሳይንስ፣ ነገረ መለኮት፣ ፍልስፍና ምን ያገናኛቸዋል፣ ምን ያለያያቸዋል የሚሉ ሀሳቦችንም እያነሳን በተለያየ ጊዜ እዚህም መድረክ ላይ የቀረቡ ወንድሞች አቅርበዋል። እርሱን ወደኋላ ሄዶ መከለስ ይቻላል። ይሄም ክፍል ትንሽ ነገረ መለኮት ትንሽም ፍልስፍና የያዘ ሆኖ ስላገኘሁት በጣም የሚጠቅመን ነገር ይዟል። ከሁሉ በላይ ግን ተግባራዊ ስነ መለኮትን የምንማርበት የመጽሐፍ ቅዱስ ክፍል ነው። ለመንደርደሪያ ያህል ሁለት ቃላቶች በዚህ ክፍል ውስጥ ከቁጥር 1 እስከ 18 ባለው ክፍል ውስጥ ተደጋግመው ጥቅም ላይ ውለዋል። አንደኛው ቃል ነበረ የሚል ሲሆን ሁለተኛው ቃል ደግሞ ሆነ የሚል ነው። ነበረ ያው ከኑባሬ ጋር የተያያዘ ከህላዌ ጋር በተለይ የተያያዘ ጉዳይ እንደሆነ ማሰብ እንችላለን። ነበረ ህላዌ ነው። ህላዌ ምንድን ነው የሚለውን ቆይተን ማየት እንችላለን። ሁለተኛው ጥቅም ላይ የዋለ ቃል ሆነ የሚል ነው። ሆነ ደግሞ ከግብር ጋር የተያያዘ፣ ከተግባር ጋር የተያያዘ፣ ከስራ ጋር የተያያዘ፣ ምናልባት ከኑባሬም ጋር የተያያዘ ልንለው የምንችለው ጉዳይ ነው። ነበረ የሚለውን ቃል ለምን ዮሐንስ ደጋግሞ ተጠቀመበት? ቀደም ብሎ በቀረበ አቅርቦት የነ ሂራክሊትስ፣ የነ ፐርሜንደስ፣ የሌሎችም ፈላስፎች ጉዳይ ቀርቦልን ነበረ። ከሳይንስም ጋር በማያያዝ ደግሞም ከነገረ መለኮትም ጋር በማያያዝ ፍልስፍና የቀረበበት ሁኔታ አለ። እዚህም ዮሐንስ ሐዋርያው ዮሐንስ እንደሆነ ይታመናል። ሌሎችም ሌላ ነገር ይላሉ። ማንም ሆነ ይህንን መጽሐፍ የጻፈው ይህንን ጽንሰ ሐሳብ በመጠኑ የተጠቀመበት ይመስላል። ነበረ ሲል ወደዚህ ወደ ፍልስፍና ጽንሰ ሐሳብ ተመልሶ ከዚያ ተነስቶ ነው ወደ
ነገረ መለኮታዊ ትንታኔው ቀጥሎም ወደ ተግባራዊ ትንታኔው የሄደው። ሆነም ሲል ቅድም ከተነሳው የፍልስፍና፣ የሳይንስ፣ የነገረ መለኮት ዝምድናና ልዩ ልዩነት ጋር በተያያዘ እነዚህ ጉዳዮች ደግሞ በአንድም በሌላም መንገድ መጽሐፍ ቅዱስ ውስጥ ተንጸባርቀው ስለምናያቸው እነዚህን ጉዳዮች በማሰብም ነው ልንረዳው የምንሞክረው። ነበረ ቅድም ብለናል፣ ከህላዌ ጋር የተያያዘ ጉዳይ ነው። የማይለወጥ ጉዳይ ነበረ በሚል መጽሐፍ ቅዱሳዊ ቃል ይወከላል። የማይቆረስ፣ የማይከፈል፣ የማይበላሽ፣ የማያልቅ ዘላለማዊ የሆነ አንቼንጂብል፣ ኢንዲቪዚብል፣ ኢንኮረፕቲብል ሳምቲንግ ዊች ሃዝ ኔቨር አ ቢጊኒንግ ኖር አን ኤንድ ኢተርናል ምንላቸው ጉዳዮች ማለት ነው። ነበረ የሚለው ቃል የማይለወጥ፣ የማይቆረስ፣ የማይከፈል፣ የማይበላሽ፣ የማያልቅ ዘላለማዊ፣ ይሄ ፍጹም መግለጫ አይደለም። ነገር ግን በመጠኑ ነበረ የሚለውን ቃል እንድንረዳ የሚያደርገን ነው። ለዚህ ነው ዮሐንስ ሲጽፍ ሲጀምር አረፍተ ነገሩን በመጀመሪያ ቃል ነበረ ይለናል። ቀጥሎም ቃልም በእግዚአብሔር ዘንድ ነበረ ይለናል። ቃልም ደግሞ እግዚአብሔር ነበረ፣ በእርሱም ሕይወት ነበረች ይላል። ቅድም የፎሲል ጉዳይ፣ የፓለንቲዮሎጂ ጉዳይ፣ ሌሎችም ጉዳዮች ተነስተው በስፋት በፍልስፍና እንዴት እንደሚታዩ አይተናል። ሕይወት የሚባለው ነገር ምን ማለት ነው? ከምን ጋር ይዛመዳል? እንዴት ተጀመረ? እንዴት ደግሞ ሌላው ነገር ምክንያት ሆነ? ብዙ መመራመር ይቻላል በዛ ጉዳይ ላይ። ዮሐንስ ግን ይህንን ጉዳይ ሰብሰብ አድርጎ ነበረ በሚል፣ አልተፈጠረም በሚል፣ የማይለወጥ ነው በሚል፣ የማይቆረስ ነው በሚል፣ የማይከፈል፣ የማይበላሽ፣ የማያልቅ ዘላለማዊ ነው በሚል እሳቤ ተንተርሶ ይህንን ነገር ይነግረናል። በእርሱ ሕይወት ነበረች ይላል። አሁን ለምናየው ማንኛውም እንቅስቃሴ መሰረት የሆነው የሕይወት ጉዳይ እዚህ ጋር ተጠቁሞ እንደተቀመጠ እንመለከታለን። በሌላ አቅጣጫ ደግሞ ሆነ ይለናል። ከግብር ጋር የተያዘ ከኑባሬም ጋር የተያዘ የምናያቸው ኦልሬዲ ያሉ ጉዳዮች፣ የምንጨብጣቸው የምንዳሳቸው ጉዳዮችን የምናይበትን የውክልና ቋንቋ ተጠቅሞ ሲናገር እንመለከተዋለን። ሆነ በምንለው ጉዳይ ውስጥ፣ ግብር በምንለው ጉዳይ ውስጥ ኑባሬ፣ መለወጥ፣ መቆረስ፣ መከፈል፣ ማለቅ፣ መወሰን፣ እንደገናም ደግሞ ተመልሶ በህላዌ መዋጥ፣ ተመልሶ ባለመለወጥ፣ ተመልሶ ባለመቆረስ፣ ተመልሶ ባለመከፈል፣ ተመልሶ ባለማለቅ፣ ተመልሶ ባለመወሰን ሁኔታ ውስጥ የመዋጥን ጥቆማ ይሰጠናል። በመጀመሪያ ቃል ነበረ፣ ቁጥር 1 ላይ የምናገኘው ነው። ነበረን ይወክላል። ቃልም ሥጋ ሆነ ሲል ደግሞ ቁጥር 14 ላይ የምናገኘው ነው። ግብርን ወክሎ ይናገርልናል ማለት ነው። ስለዚህ እነዚህ ቃላቶች በጣም በተለዋዋጭነትና በመተካካት በዚህ ምዕራፍ ውስጥ እንደተጠቀሱ እንመለከታለን። ይሄ እንግዲህ ነገረ ፍልስፍናንም ሊጠቁም ይችላል፣ ነገረ መለኮትንም ሊጠቁም ይችላል፣ መጽሐፍ ቅዱሳዊ አስተምሮም ነው። ነገር ግን እኛ የምንፈልገው አሁን ይሄ ጉዳይ ለተግባራዊ ክርስትና፣ ለተግባራዊ ስነ መለኮት ጥቅሙ ምንድን ነው የሚለው ነው። አምላክ የሰው ልጆችን ለማዳን ቃል የነበረ ያለ የማይቆረስ የማይከፈል የማያልቅ ዘላለማዊ ቃል ሥጋ ሆነ ይለናል ቁጥር 14 ላይ። የሚያልቅ አይነት ሆነ፣ የሚለወጥ አይነት ሆነ፣ የሚከፈል አይነት ሆነ፣ የሚወሰን አይነት ሆነ፣ ራሱን በሰው መጠነ፣ በሰው ደረት፣ በሰው ሳይዝ፣ በሰው ሁኔታ መጠነ የሚል ነገር እንመለከታለን። ቃልም ሥጋ ሆነ የሚለው ሐሳብ ለምን እዚህ ጋር ተፈለገ የሚለውን ነገር ማሰብ በጣም ተገቢ ነው። ቃል ሌላ ነገር ለምን አልሆነም? የሰው ልጆችን ለማዳን፣ የሰው ልጆችን ቀውስ፣ የሰው ልጆችን ችግር ለመፍታት፣ የሰው ልጆችን ከአምላክ ጋር ለማስታረቅ አምላክ ሥጋ መሆን ለምን አስፈለገው? አምላክ ሰው መሆን ለምን አስፈለገው? ሥጋዊነት ለምን ተፈለገ? መወሰን ለምን ተፈለገ? መቅለል ለምን ተፈለገ? ማነስ ለምን ተፈለገ? መምጣት ለምን ተፈለገ? መድረስ ለምን ተፈለገ ብለን መጠየቅ እንችላለን። ሌላ አማራጭ አልነበረም ወይ? አምላክ አምላክ ነው። በፈለገው መንገድ የሚፈልገውን ነገር ማድረግ ይችላል። የእግዚአብሔር ነፃነት፣ የአምላክ ነፃነት
ምንም ነገር ሊገድበው የማይችል ነገር ግን አምላክ ነፃነትን ወደ ማጣት እንደመጣ ሲነግረን ቃልም ሥጋ ሆነ ብሎ ይነግረናል። ቃልም ሰው ሆነ። ቃል ሌላ ፍጡር አልሆነም። ቃል ሌላ ነገር አልሆነም። ቃል በሌላ መንገድም አልመጣም። ቃል ሰው በመሆን ነው የመጣው። በሥጋዊነት ነው የመጣው። ቀለል ብሎ ነው የተገኘው። በመምጣት ነው የተገለጠው። በመሄድ ነው የተገለጠው። በመድረስ ነው የተገለጠው። በመጨበጥ ነው የተገለጠው። ለመድረስና ወደ ሩቅ ላሉት በመቅረብ ደህንነትን የማምጣት ሂደትን የሚነግረን መጽሐፍ ሆኖ እናገኘዋለን። እንዳልኩት ለተግባራዊ ስነ መለኮቱ ነው ይህንን ርዕስ ያነሳ ነው። 3 ጥሪዎች በዚህ ክፍል ውስጥ እንመለከታለን። አንደኛው የሰውነት ጥሪ ነው። አምላክ ሰው ሆነ። የሰውነት ጥሪ በቅድሚያ አምላክ ሰውን ለማዳን ሰው መሆን ካስፈለገው ሰው መሆንን ደግሞ ከመረጠ ከሌላ ነገር ሁሉ ይልቅ በሰውነት ከተገለጠ እኛስ የሚል ጥያቄ። የመጀመሪያው ጥሪ ሰው ሆኖ ከሰውነት እየወጣ ወደ አውሬነት፣ ወደ አጥፊነት፣ ወደ ክፋት፣ ወደ መሳሰሉ ጉዳዮች፣ ወደ ራስ ተኮርነት እየተካሄደ ያለውን ነገር ስናስብ አምላክ እንኳን ሰው በመሆን ሁኔታ ውስጥ ራሱን ከወሰነ እስቲ ሰው እንሁን ነው አንደኛው ጥሪ። እስቲ ሰው እንሁን የሰውነት ጥሪ ነው። ሰው የመሆን ጥሪ ነው። አምላክ በዘፍጥረት ምዕራፍ 1 ቁጥር 26-27 ላይ ምን የሚል ቃል እናገኛለን? ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። የእግዚአብሔርን ነገር የተካፈልን ሰዎች ሰው መሆን ለምን አቃትን? ሰው በመሆን ያሉ መልካም ጸጋዎችን ለምን ተውናቸው? ለምን ጣልናቸው? ከሰውነት ለምን ወረድን? ይሄ አንደኛው ጥሪ ነው፣ የሰውነት ጥሪ። እስቲ ሰው እንሁን ነው የመጀመሪያው ጉዳይ። ከነገር ሁሉ በፊት ሰው መሆን ይቀድማል። ከነገር ሁሉ በፊት ስልጣን ሊሆን ይችላል፣ ውበት ሊሆን ይችላል፣ ሀብት ሊሆን ይችላል፣ ጥቅም ሊሆን ይችላል፣ ክብር ሊሆን ይችላል። ብዙ ነገሮችን መዘርዘር እንችላል። ከነዚህ ሁሉ በፊት በቅድሚያ ሰው መሆን ይጠበቅብናል። የሃይማኖቱ ቤተሰብ ሁሉ ሰውነት፣ ሰው መሆን የሚባለውን ርዕስ እንደገና ማንሳትና ማስተማር ይገባል። ትውልዱ ይህን ከተማረ ይድናል። ትውልዱ ይህን ካልተማረ ያጠፋልም ይጠፋል። ሁለተኛው አምላክ ወደ ሰው ነው የመጣው። የሚስዮናዊነት ጥሪንም እንመለከታለን። ስለዚህ አምላካችን ሰው ሆነ ብቻ ሳይሆን አምላካችን ደግሞ ወደኛ ደረሰ፣ ወደኛ መጣ፣ በመሄድ ተገለጠ፣ በሚስዮናዊነት ተገለጠ። ለመከፈልና ለመቆረስ አምላክ ከሆነበት ህላዌ ከሆነው ህላዊነቱ ሳይሻር ሰው መሆን ነበረበት። በሰውነት ውስጥ መገኘት ነበረበት። ወደ ሰዎች መድረስ ነበረበት። የመድረስም ጥሪ የሚስዮናዊነትም ጥሪ እዚህ ቦታ ላይ እንመለከታለን። ሶስተኛው ቁም ነገር እዚህ ላይ የምናነሳው በመጠን የመኖር በመጠን የመሆን ጥሪ ነው። ብዙ ነገር ሊተርፈን ይችላል። እንዲተርፈንም የሆነበት ዋናው ምክንያት እንድናካፍል ሊሆን ይችላል። ነገር ግን ከዚህ አንጻር መኖር በጣም እየተለመደ መጥተዋል። ሰው ሁሉ ለራሱና ለራሱ ብቻ የሚያከማች፣ ራሱን ብቻ የሚወድ፣ ከመጠን በላይ የሚኖር፣ ምናልባት በየዘመኑ የሚመጡ ጉዳዮችን በሙሉ ለመጠቀም የሚጓጓ ኮንሱመር የሆነ ኮንሱመር ብቻ ሳይሆን እንግሊዝኛ ቋንቋው ስለሚገልጸው ነው። ኮንሱመር ተጠቃሚ፣ የሚጠቀም፣ ለጥቅሙ ብቻ የሚሮጥ ሳይሆን ከዚያም በላይ ኦምኒቨረስ፣ በቃ ሁሉን ካላግበሰበስኩ፣ ሁሉን ካልበላሁ፣ ሁሉን ካላገኘው፣ ሁሉ የኔ ካልሆነ የሚባል ስሜቶች በግራም በቀኝም እንዳሉ ሁላችንም እናውቃለን። አምላክ ግን እንደተመጠነ እንመለከታለን፣ እንደተወሰነ በመጠን የመኖር ጥሪ። ስለዚህ እነዚህን 3 ቁም ነገሮች ላስምርባቸውና መልእክቴን ልጨርስ። በመጀመሪያ ሰው እንሁን። በሁለተኛ ደረጃ ልንደርሳቸው የሚገባንን ሰዎች ሁሉ እንድረሳቸው። በሶስተኛ በመጠን መኖርን እንማር። ለምን? አምላካችን በሰውነት ራሱን ስለገለጠ ነው። ለምን? አምላካችን
በሚስዮናዊነት ራሱን ስለገለጠ ነው። አምላካችን በመመጠን ቢኮዝ አወር ጋድ ኢዝ ኢንካርኔሽናል ኤንድ አወር ጋድ ኢዝ ሚሽናል። አመሰግናለሁ።